አሁን በቅርብ መሪማ ስሰማው ወደዛ ጊዜ መለሰኝና ትልቅ ፒክ ቦታ ላይ ያሉ ትልቅ ባለስልጣን የኛም ፕሮግራም ስለነበራቸው እንጂ ማሬ ከዚህ በላይ ይገባሃል፣ አንተ በጣም ጠንካራ ሰው ነህ። አሁን ተገንድሶ ዘውዱ መጥቶ ጊታሪስቱ እንደዚህ በእጁ አንጠልጥሎ አወጣ። እንብረሪ ለኛ ለብ ወደ ደሬ እሷ ልበም። ሰላም እንዴት ናችሁ? በአፍኪ ቲቪ ላይ ዛሬ እንግዲህ ይዤላችሁ መጥቻለሁ። ገድለ ሚካኤል አበበ ይባላል። በቅርቡ በስኮል ወርልድ ፎረም ወደ ኦክስፎርድ ዩኒቨርሲቲ አምርቶ እውቅና አግኝቶ ነው የተመለሰው። በጣም ቅርብ ጓደኛዬ ነው። ጥሩ ቆይታ አድርገን እናስደስታችኋለን ብለን ተስፋ እናደርጋለን። ሼር፣ ላይክ፣ ሰብስክራይብ ይደረግ። አብራችሁን ሁኑ። ገልሻ እንኳን ደህና መጣ። እንኳን ደህና ቆየኝ ባይሉ በጣም አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ የአፍኪ ቲቪ እንታረጉ ነው የራሱ ጠይቃል። እንግዲህ በቅርቡ እውቅና አግኝተሃል በስኮል ወርልድ ፎረም ላይ በአካል ጉዳተኞች ዙሪያ በመስራት በስራ ፈጠራ ተጽዕኖ ፈጣሪ በመባል ነው እውቅና የተሰጠ። ምን ተሰማ ገልሻ? መጀመሪያ ድብልቅልቅ ያለ ስሜት አንድ ነገር ልንገር። ውድድሩን እኔ ፈልጌ ያላመጣሁትም ያ ስለሆነ ነው ስሜቱ ድብልቅልቅ የሚለው። ቻይ የሚባል አንድ ኢትዮጵያ ውስጥ የሚሰራ የክሊንተን ፋውንዴሽን ተቋም ኢትዮጵያ ውስጥ ያሉ አካል ጉዳተኞችን በስራ ፈጠራ በራሱ መንገድ ሲመለመል የባዮግራፊ ላክ የሚል ጥያቄ ያቀረቡ። እውነት እኔ ብዙ ተወዳጅ ሚዲያ የሰራው አንድ ጋዜጠኞች ላይ የሰራው አንድ መጽሐፍ አለ። እሱም ባዮግራፊ ነው የላኩት አስታውሳለሁ። እና እሱ በጣም ኤክሳይትድ አደረጋቸው እነሱ። ከዛ በኋላ ለሚሲንግ ቢሊየን ኢኒሼቲቭ ላኩት። ከዛ ሚሲንግ ቢሊየን ኢኒሼቲቭ ኢትዮጵያ የመጀመሪያው ነች በዚህ ዓመት፣ ስለዚህ ተመርጣሃል ብለው ጥር 9 ኢሜል አለ እያው ብላ የኔ አሲስታንት አመጣችሁ። ሳነብ ገረመኝ። እውነት ነው አይነት ነገር አልኩ። ሁለተኛ እየተሸልሙ የማያውቅ ሰው ጥሩ ነገር እኮ ነው። ብዙ እንትን አላደረገኝም፣ ግን ስለ ስኮል ወርልድ ፎረም ማንበብ ጀመርኩ። ኦኬ። ከዛ እኔ ነኝ እንዴት ተመረጥኩት አልኩ። የእውነት ነው ነገር እኔ በጣም እድለኛ ሆኜ ተመርጫለሁ ብዬ ካልኩ በህይወት ዘመኔ አንዱ ይሄ ፕሮግራም በጣም ነው ደስታ የተሰማኝ። እንኳን ለዚህ ያበቃ በድጋሚ ይላሉ። አመሰግናለሁ። አንተ ደግሞ ጥሩ ነው። እኔም ያንተም የሁላችንም ውጤት ስለሆነ እውነት ነው። ያው ለመቀበል እኔ ሄድኩ እንጂ የምር ብትመረምረው አብረን ስለሰራን ስለኖርን ያ ግልጽ ይሆንልሃል። ታሪፍ ነው። በጣም ያው ቀለል ያለ ጨዋታ ነው የምናደርገው። የካሳንቺስ ልጅ ነኝ አዲስ አበባ። በጣም ደስ ይላል። ልጅ ሆነ ምን ሰማሁ ከአባትህ ጋር ትጣላይ ነበረው? ጣቢያ በመስመር እቺ ጣቢያ መቀየሯን በመስመር ነው። ምን በቃ አንተ ያለው እኮ በጣም ቢደመር ሁለት ጣቢያ ራሱ ያው እግዚአብሔር ኤክስተርናል ሰርቪስ አለ ኢትዮጵያ ሬዲዮ ኤፍኤም እኮ የመጣው ነብስ ካወቅም እውነት ነው። በቃ እሱን በመቀየር ወደዚህ ነው ወደዛ። ሬዲዮ በጣም የምወደው ነገር ነው። አባቴ የገባው ይመስለኛል፣ ግን በጣም ብዙ ሬዲዮ ሰብሬያለሁ። የሆነ ቀን ልንቆጥረው ሞከርን ከአባቴ ጋር። እሺ 19ን 20 ላይ ቆም ያገሪቷ ሬዲዮ ጨረሰ አይደል? የምር እውነት እኮ ነው። አሁንም ባይሉ ቢሮ እኔ ጋር ያለችው ሬዲዮ ታጣላ ጠረጴዛ ሬዲዮ እኔ በሬዲዮ ነው የምጠቀመው። ከዛ አንድ ጓደኛዬ ቅዳሜ ዕለት መጥቶ ከድለ አሁንም በሞባይል ስትጠቀም ሬዲዮ የሰማ አይመስልም አይደል? እኔ በሬዲዮ ነው ናቹራል ነው የምጠቀመው። እኔም ቤት እንደዛው ሬዲዮ እኮ በጣም ደስ የሚል ነገር ነው። ፍቅር የሚያስይዝ ነገር ነው። እውነቱን ለበናል ቤት ልጆቼ ስለማይረዱት ሆነው ትንሽ እየተቸገርኩ ነው። ትንሽ ልጅ እየሰበረው ምናምን እንጂ ወንድ ልጅ አለ አይደል? አንተ እንዴት በቤት ውስጥም እኩል ነበር የምትገረፈው እንደሰማሁት። ሌሎች ልጆች አይነስውር በመሆንህ መዳላት እንደሌለ ሰምቻለሁ። በፍጹም ነው ያገለለኝ ይመስላል። እሱንም አካል አደረገ። ከሰፈር ልጆች ጋር በጣም ቅርብ ነህ። የካሳንቺስ ልጆች ይታወቃሉ፣ በደንብ ተጫዋች ናቸው። ምስራቅ ስንማር 7 እና 8 እኔ አባሮሽ ኳስ ብጀ ምናምን ጫወታለሁ። ብዙ የታደላችሁት የጀርመን ተማሪዎች ይመስለኛል። ለምን ከአይናማ ተማሪዎች ጋር መጀመሪያ ስለተማራችሁ። እኛ ግን ቦርዲንግም ተምረን ቢሆን እኔ የሰፈር ልጆች ብላ አታረቃቸው። የኔ የሰፈር ልጆች ወንድሞቼ ከወንዶቹም ጋር ከሴቶቹም ጋር ቃቃ ተጫውቼ ነው ያደግኩት። የፈለከውን አይነት ነገር በእድሜ ያሳልፍ ሁሉንም አይተኸዋል። የመጨረሻው ለምሳሌ አድገህ ጎረምሳውን አንድ ሁለት ብለህ በጣራ መግባት ከሆነ እኔ ያረኩት ነው እሱ። እግዚአብሔር እኔ ምንም ሳድግ ይሱ በኋላ እኮ እንደምን ሲል ነበር ትናንትና እኔ እያየሁ እሱ እየጠጣ ነው ያደገው። ሁሉም ሲያቀኛል። ደግሞ ለምን እንደሆነ አላውቅም። እዛ ሰፈር አይነ ስውር ነኝ ብቻ ነበር።
ብርቅ ነበርኩ አንተ። እኔም ለቤላ እኮ እንደዛ በቃ እሱ ደግሞ ለተብርቅ ያደርጋል። ደግሞ ጥሩ ነገር እንዲህ ራሱ ያደርጋል ይረሷል። ያ ስላንተ አይነት ስውር አያገባም። እውነት ነው ትዝ አይደል? እና በኋላ ነው አንተም ወደ ሌላው ሶሳይቲ ስትሄድ እሱ ነገር እየገባህ የሚመጣው። ግን እኔ ራሴን ለማልመድ እሞክራለሁ። ሙዚቃ የምሰራ ስለነበር ሃይ ስኩል ሚኒሊክ ነበር የተማርኩት። ሀገርን ወቅ አይነ ስውር አይደም ክፍለ ሀገር ተብሎ ምክንያት ነው ያልኩት። በቃ የትኛው ተራራ ላይ ነው እናንተ ሄዳችሁ እኔ መሄድ የማልችለው? ከዛ በጋይደንስ ካውንስሊንግ እነት ቸርሰል ካረም ጠርቶ ቢመክሩኝ ምናምን ማግለል ነው እኛ እውነታቸውን እኮ ግን ሊሆን ይችላል ታውቃለህ። አሁን ሲለው ያው ከአደጋ አያነ ፕሮቴክት ለማድረግ ነው። ብለው የኛም ኮንፊደንስ ይበዛል። በጣም ልጅነትም ድፍረትም ጉርምስና ያበራ። እኔ ደግሞ ካንተ የሚለየኝ ስወለድ ጀምሮ አይነ ስውር ስለነበርኩ አይናማነትን አላውቅም። ስለዚህ በዚሁ መንገድ ነገሩ ጥሩ ነው ብዬ ነው የምቀጥለው። ገባህ አይደል? ሁሉም ነገር ያው ነው። ለኔ የቀረ ነገር የለም። በጣም የሚገርም ነገር ነው። እሺ ትምህርት ቤት ሚኒ ሚዲያ በደንብ ተሳተፍ እንደነበር ሰምቻለሁ። በተጨማሪ ከልጆች ጋር ሙዚቃ መስራት እንደዛ ከልጅነትህ ጀምረሃልና የሚኒ ሚዲያ ህይወትን በትንሹ አስታውሰኝ። አዳሪ ትምህርት ቤት እያለን እንግዲህ ባኮን የተማርከው ባኮ አይነ ስውራን ትምህርት ቤት የማንጎ ሀገር ነው። አንዴ ሄጃለሁ በነገራችን ላይ። ኧረ እባክህ ለምን ያገናው ወደ ይመጡ ነበር። ከዛ ጎበዝ ተማሪ ነው። እኛ እኮ ስማ ማንጎን ታውቃለህ? ዝም ብሎ አንሶ መብላት አረፍ። ማንጎ የሚፈነክተን ሰው ልጆች ነው። አዎ በእናንተ ክፋት ነገር። እሺ ጎበዝ ተማሪ ነኝ ያልከው? ልንገርህ ያርግልህ እና ባኮን የተማርኩት በእኛ ጊዜ እንግዳ ብርቅ ነው። ማን መዝሙር ይዘምራል፣ ማን መድረክ ይመራል። እኔ ነፍስ አውቄ 6ኛ ክፍል ደርሼ እስከወጣ ድረስ መድረክ ከኔ ውጭ የመራ ሰው የለም። አብረውኝ የተማሩ ልጆች ይናገራሉ፣ አስተማሪዎቼ መናገር ይችላሉ። ከቦርዲንግ ከወጣ በኋላ ሃይ ስኩል እስከጨርስ ድረስ በየዓመቱ የወላጆች ቀን ይኖራል፣ እንግዶች ይመጣሉ አይደል? ባኮ ከአዲስ አበባ ተጣርቼ ሄዳለሁ። ባኮ እግዚአብሔር ይሄን ወቅ ምስራቅ ጎ መጣው 7ኛ 8ኛ ለመማር ዳይሬክተሩ አይነ ስውር ተማሪ አስተምረን ስለማናውቅ አንቀበልም ብለው ሁሌ የምናገረው ነገር መሸኛዬን በጭቃው ፊቴ ላይ ወረወሩ ሰው ናቸው። ከዛ በትምህርት ቢሮ ተገደው ነው የገባሁት። ቀወጥኩት። ስማ ከኔ በፊት የነበሩ ተማሪዎች ሊናገሩ ይችላሉ። የህዝብ መዝሙር ከመዘመርና ግጥም ከማንበብ ያለፈ ምንም ነገር አልነበረም። እኔና አንድ ቢኒያም የሚባል ልጅ በቃ የጉልቱ አራዳ ደረተ ሰፊው ደብተሩን ከጣለ ብዙ ጊዜዎች ነው የሚውለው ሻይ ቤት የሚያድረው ከቤት ምናምን በቃ ቀወጥ ነው። ከዛ በኢትዮጵያ ውድድር ተጀመረ ምናምን። ከዛ ሃይ ስኩል መጣ። በእናት ሃይ ስኩል እኮ እኔም ምስራቅ አጠቃላይ ነበር የምገባው። እሺ 7ኛ እና 8ኛ ሆኜ የዳሪ ትምህርት ቤት ዝና ስለነበረኝ አይነ ስውራን ማህበር ወጋገን የሚባል የሙዚቃ ባንድ ነበር። ወዲያው እንደመጣ ፈተና የለ ምናምን የለ እዛ ገባው። ኤችፒዲዮ የሙዚቃ ክበብ ነበር እና ተብዬ ነው የገባው። ልዘፍን ነው ለዘፍን መድረክ ልመራ። እሺ ምን ሆነ ወጋገን ከዛ ቆጣ ካለ ብሔራዊ ሜጋ ምናምን ሰርቼ ከዛ ሃይ ስኩል ማን ያስገባኛል? የት ነበርሽ? እሷ 11ኛ ክፍል ነበረች። እና እዛ ስለምንተዋወቅ ቲቸር ዮሐንስን ጠየቀችልኝ። ቲቸር ዮሐንስ ደግሞ እንኳን ሌላ የተጨማሪ ችሎታ ምናምን ኖሮ አይደለም ዝም ብለህ ከየትም ትምህርት ቤትና አይነ ስውር ሁን ይወዳል። ነፍሱን ይማር። በጣም ነው ማዘው። ይገርማል። ቲቸር ዮሐንስ በጣም የሚወደድ ሰው ነው። መቼ ማለት ነው? እኔ ከ91 እስከ 94 የተማርኩት። አንቺ ሃይ ስኩል ማለት ነው? አንቺ እኔ ትምህርት ቤት ገብቼ እንዴው ሚኒሊክ አይደለም ግን ያው ጀርመን ጀምሬያለሁ። ቻሌንጅ ነው አንተ በጣም እንደዛ ሆነ። 12ኛ ክፍል እኔ ዲፕሎማ ነው የገባሁት ኮሌጅ እና ውጤት ሲመጣ ጭንቅላቴን ይዞ እንዴት እንዳዘንና እንዳጽናናኝም እነግራለሁ። በነገር ላይ 11ኛ ክፍል መሀል ላይ ፍቅር ይዞኝ ነው እዚሁ ችግር የገባው። የምሬን ነው የምልህ። እቺ ነገር ጥሩ ናት። አሁን ሲገባኝ ምክንያቱም እኔ ሚኒ ሚዲያ ማቆም ያለው 11ኛ ሙዚቃ ከባ ማቆም ያለው ለትምህርት ይስ እሺ ግን ያው ተበላው ታውቃለህ። እና በአጋጣሚ አንድ ልጅ ወደድኩ ዘርበል ከዚህ ነገር አለችኝ። ያው ትርፍ ቃልም አለው። ጓደኞቼ ናቸው የጠየቁት እና ካሳንች ልጅ አይደለው እንዴ ዱርዬ አይደለው እንዴ እና አጃሌ ምኮ ብዙ ነው ላካቸው። በዛ ላይ ደግሞ ታውቃለህ ጨላ ነበረኝ እኔ ይከፈለኛል። ምን ኤችፒዲዮ ሰራለው ሙዚቃ ምናምን ሰራለው እንዴ በቃ ብዙ ሀብታም ነው ምናምን። አዎ ለቦምቦሊ ነው አታጣም። ኧረ ለዛ ከፍ ይላል በጣም እና ስለዚህ ጋሻ ጃግሬ ብዙ እዛ ተማሪ ነበረች። ሲጠይቋት ኧረ በጣም
ትገርማላችሁ አለች። እንዴት ሊሆን ይችላል? እንደ ደፍራችሁ ራሱ መጠየቃችሁ ከምን እኔ አይነ ስውር መሆንም ሊሆን ይችላል ምናምን። እሺ የምር ባይሉ ተውኩት። እውነት በጣም ተቸገርኩ። የሆነ ጊዜ ተውኩት። እሱ ግን ምን ሁሉ አስተውይ መሰል። በቃ 11 ያክል በትምህርት በጣም እንድቀንስ አረገኝ። ኮንፊደንስን እንዳጣ አረገኝ ምናምን። ከዛ ነገሩ አለፈልና እኔ ሌላ እንትን ውስጥ ገባሁ። ህይወት ይቀጥላል። በቃ ደበረኝ ምናምን። ግን ወደ ትምህርቴ ቶሎ መመለስ አልቻልኩም። ከዛ እንዴት እንደሆነ አሁን ብዙ በማላስታውሰው ሁኔታ እሷ ደግሞ ተገልብጦ እንደገና ከመልሳ መጣች። ይገርማል። እሺ አልኳት። እሺ አልኳት። ብዙ ዲቴል መግባት አልፈልግም ግን እሺ አልኳት። ከዛ እሷ ውጪ መሄድ ነበረባት 12 ክፍል እያለን ያበቃበት ሁኔታ አለ። በዛ ጊዜ ያን ሁሉ ተራራ የሚያክል እንትን ማድረግ እኔ ውጪ ከሄድሽ ከኔ ጋር መቆየት መቀጠል አንችልም አልኩኝ። ተራርቆ ምናምን አይሆነኝም አይነት ወሬ አወራሁ። ግን ስሜቴ ክፍት ስላልነበረ ያኔ እንዲህ ስላለች የሆነ ነገር ተቀየረ ብቻ አይደለም። ለምሳሌ እንደ ወጣት እንደ ተማሪ ተቃቅፎ ምናምን አለ አይደል? አላረኩትም። ለምን? በቃ እሺ አለች አስጠላች። እውነት እግዚአብሔር ማል ማኔ ተጎድቼ ነበር። አገባ ተናደህ? ተጎድቼ ነበር። ኧረ በእናትህ ያልጠይቃትም እናንተ ጠይቋት ምናምን ያልኩ ሰውዬ እኮ ነው። እንክሽክሽ ገብቶሃል? ከባድ ነው በጣም። በእንደማ ዘመንህን ከፋሁ በእናትህ ዘፈን ወይኔ ያ ጊዜ ባይሉ አይመጣልኝም። 94 ምናልባት የኔ ቴዲ ለምሳሌ ልጅነት አላት ለማለማሽ እኔ አንጀን ፍቅሬ ብዙ ነው ሚስጥሬ እሱ ምናምን በቃ እዛ አካባቢ በጣም በእውነት ነው ትዝ የሚለኝ ቴዲ ነው። የምር ግን አሁንም የዛሬን ያህል ይሰማኛል። እኔ ዘጠናዎቹ ሙዚቃ ሰማ እኔ አንገቴን ልድፋ ላቀርቅርልሽ ምናምን ምን ውስጥ ነው የከተትከኝ? በእናትህ በቃ ታውቃለህ እግዚአብሔር ያበድኩበት አመት ያ በቃ ያ ዘጠናዎቹ ከኋላ እኔ ቤዝ ጊታር ይዤ አንድ ጊዜ አጅብህ ያውቃለሁ። የእንዳለን እንብረር ይለኛል ልቤ ወደ ደሬ እሷ አልበም መጥፎ ትዝታ ነው ያለኝ። ፈልጌ አልሰማሁም። ለምን? አዝናለሁ በጣም። ለምን? እሱና አብነት ባይ ባይ ጮጮ ይለኛል። ኦኬ እሱ ሁለተኛ አልበሙ ነው። የኃይል እየታደሰ እህቴ የእናቴ ነው ያለው መወዳት አረብ ሀገር ልትሄድ እንግዲህ አስባ 11 ያክፍል ምናምን ፓስፖርቷ መጣ። በቃ ልትሄድ የሆኑ ቀናት ቀሩ። አንተ ዓለም ተደፋብኝ። እኔ በህይወቴ ትልቁን ሰቀቀን ያየሁት የመጀመሪያው ጊዜ እሱ ይመስለኛል። ስማ ፓስፖርቷን ደብቄው ጠፋው። እግዚአብሔር ጠፋው። እንዴት ፓስፖርቷ እንደተገኘ ታውቃለህ? እኔ ማደሪያ በማጣቴና አቤት በመምጣቴ ምክንያት እሷ አልቅሳ ስለለመነች አሁን ድረስ ሳስበው እንኳን ውጪ የሆነ ቦታ ራቅ ብላ ስትሄድ ይከፋኛል። ታውቃለህ? እሷን ያስታውሰኛል። ፍሬ ነች። የኃይልዬ ልትሄድ ነው የሚለው ልትሄድ ነው ምን አሁንም ስሰማው አለቅሳለሁ። ታውቃለህ? ወደዛ ጊዜ በጣም እንትን ያደርገኛል፣ ዲስተርብ ያደርገኛል እና የምትመለስ አይመስለኝም ነበር። ከፎቅ የሚወረውሯት ተደውሎ በቃ ሞተች ምናምን የሚሉ ገልሻ ግን እውነትህን እኮ ነው። ያ ዘመን ታስታውስ እንደሆነ የሆነ ምን ፊልም ነበር እባክህ እነ እመቤት ወልደ ገብርኤል ምናምን የሚሰሩት የሆነ የቅድስት ፊልም ነው ብቻ በጣም አሰቃቂ ፊልም ነበር። በቪኤችኤስ ነበር ያኔ። አዎ እኛ ሰፈር አብዲ የመጡ ልጆች ያስታውሳሉ። እንዴ ማለት አሪፍ ቤት ትገባለች ተብሎ የሆነ ገጠር ወስዷት ቤሩት እረኛ አድርገዋት አብዲ የመጣች ልጅ ያስታውሳሉ። ነው በጣም በጣም ከባድ ነው። ምን ይሄት እግዚአብሔር ፈቅዶ ብዙ ነገር አድርጋ መጣች። ለሷ አትትረፍ እንጂ ለአባትና ለእናቷ ቤት ሰራች። አሁን በቅርብ የቴዲን መሪማ ስሰማው ወደዛ ጊዜ መለሰኝና በኃይሉ ከአንዴ በላይ አልሰማሁትም። ታምነኛል? እሱን ዘፈን አሁንም አሁን ቅድም መኪና ውስጥ አሳልፌው ነው ሌላ ዘፈን የሰማሁት። በቃ እንግዲህ ዘፈን ይከብዳል። እንቀጥል። እሺ ከዛ በኋላ ነው እንግዲህ በአካል ጉዳተኞችና በአካል ጉዳተኝነቱ ዙሪያ የሬዲዮ ፕሮግራሞችን መስራት የጀመርከውና ምንድን ነው ያነሳሳህ? ሚዲያው ለዚህ ክፍት ነበር? የጊዜው ጥያቄ ነበር? ስለ አካል ጉዳት የሚሰማህ ክፍተት ነበረ? የሆነ የግንዛቤ ጥረት እንዳለ ይታወቀህ ነበር? አላማህን ወይስ ተገደህ ነው? መገፋት፣ መገለል
በኋላ ሬዲዮን ከመጀመሪያ በፊት ትንሽ ነፍስ እያወኩ ስለመጣው መደረግ ስላለበት ነው ያደረኩት። መጀመሪያ ላይ መዝናኛ ለመጀመር ነው የሚስባቱ ጋር ዛሬ 90.7 ተፈራርሜ እኮ ጨርሻለሁ። ከዛ ዲሴቢሊቲ ላይ ግን ከኤችፒዲዮ ጋር አዌርነስ ስለምንሰራ መድረክም ስለምንመራ አዌርነስ ከፍተኛ ችግር እንዳለ ስለማቅ ሚዲያ ላይ ቢሰራ ሲባልም ስለምሰማ እንደዛ አስብ ነበር። እኔ ይኸውልህ ጋዜጠኝነት መማር የመጀመሪያ ፍላጎቴ ነው። አንተ ምን ነበር መማር የምትፈልገው? ሙዚቃ። እውነት ያልብዛት ተምራ አየህ እንዴት እንደተገፋ መማር አትችልም ባይቻልም ስለተባለ ሌላ ትምህርት ተማር። እኔ ህግ ነው የተማርኩት፣ መማር አልፈልግም ነበር። ሙያውን መጥላት አይደለም ወይ ደግሞ ሙያውን አለመፈለግ አይደለም። ይሄ ሰዎች እንዲያውቁት ፈልጋለሁ። እኔ ጋዜጠኝነት መማር ነበር የምፈልገው። አዲስ አበባ ዩኒቨርሲቲ እንደማይቀበል ሰማሁ። ልጆች ፕሮግራም ሬዲዮም ብዙ ጊዜ ስላወራሁት እዛ ሄጄ ለመስራት ሞክሬ ሂድ ተባልኩ። በቃ በጣም ይገፋኝ ነበር። በኋላ ኢትዮጵያ ሬዲዮም ሳይቻል ምንም ኤፍኤምም ከተገባ በኋላ በጣም ሄደ የወጣቱ ዘመን መጣ። ገባ ነዳጊ እና አስቻለው የሚሰሩበት ጊዜ መጣ እና አበበ የሚሰሩበት ጊዜ መጣ። ስለዚህ ሬዲዮ እንዴት ልስራ ስል ተስፋዬ ገብረማርያምን ታውቀዋለህ? እሱ ሬዲዮ መስራት ያስብ ነበር እና ሲያማክረኝ ፋና ሄድን ሳሚን አገኘነው። ሳሙኤል እንዳለ ይባላል። ሀሳባችንን ነገረው። ዲሴቢሊቲ ላይ እንሰራለን። እኔ ግን ከየት እንዳመጣሁት እንትኑን ራሱ አላውቅም። ስፖንሰር ጨቅ ነው አልኩት። ምን እንዳጠራጠር ደግሞ ፋና ኤፍኤም ያኔ ገናና ነው። መጀመሩ ነው እንጂ መጀመሩ ነው ገናና ነው። ያኔ እነ ነቢል ነዘኪ ነጸጊ ምናምን የነበሩበት ጊዜ ነው። ኔቶፒካሊንግ አንተ ሳሙኤል አላቅማማ ግቧል። ይገርማል በጣም እኔ ማመን ያቃተኝ ቀለለላችሁ። ስማ ከእሑድ ማታ ጀምሮ ፕሮግራም ማክሰኞ እስክንሰራው ድረስ እንቅልፍ አልያዘኝ። እውነት ነው። በቃ ብዙ የመጀመሪያውን ፕሮግራም ለማሳመር ምናምን ከዛ በፊት ሬዲዮ መርቼ አላውቅም አንድም ቀን በኃይሉ። ከዛ ከዜና እስከ 7 ሰዓት ዜናው በኋላ ነበር አንድ ድምጽ ልክ እኔ ልገባ ዜናም ብሎ ዘካሪያስ ሲወጣ ተገናኘ። ዘኪ ጓደኛዬ ነው፣ የድሮ ጓደኛዬ። ከዛ በፊት ተዋውቁ ነበር? ረጅም ነው ዘኪ። ደስ ግንባሬን ደረሱ ላይ ያደረኩና ፈራው ዘኪ አልኩት። ሚካኤል ነው የሚለኝ ሲጠራኝ ራሱ ሚካኤል ያማሃል እንዴ ማን ካንተ የተሻለ ይሰራል አለ እና ገፍቶ 2 በር ነው ያለው ፋና ታስታውሳለህ? ስቱዲዮ ገባ። በእውነት እኔ እንደዛ እጅግ በጣም በደስታና በጥንቃቄ የሰራሁት ፕሮግራም አላስታውስም። አድማጮች ላይ ባስገብቼ ምናምን ያም ተስፍሽ እኮ ከዛ ቤት ዜና ሰርቷል ምናምን እኔ ሙሉ ይዤው ገባሁ። ተስፍሽም ነበር። በቃ ተጀመረ። ያ መነሻ ሆነ። ግን ዲሴቢሊቲ ላይ ሰራ ቆያለሁ እኖራለሁ ሐሳቤ አልነበር። ከዛም በኋላ ክላንተም ብዙ ጊዜ ያወራሃል ወይ በጣም አሁንም መቼ እንደማቆም ራሱ አላውቅም እንጂ ዲሴቢሊቲ ላይ ያው አሁን እናንተ ደግሞ ትንታጊ ሆናችሁ ከኛም በጣም የተሻለ ወጣቶች መታችኋል። አስረክቡ ላጥ ማለት ነው። ኤኒዌይ በጣም አነጋጋሪ ነበር። አንድ ድምጽ ለአካል ጉዳተኞች ብቻ ሳይሆን በነገራችን ላይ ሌሎች ልጆች እስከዛሬ ነግሬህ እንደሆነ አላውቅም፣ ግን አሁን በቅርብ 1-2 ልጆች አግኝቻለሁ የተለያየ ጣቢያ የሚሰሩ ሁለቱም የሚያውቁ በአንድ ድምጽ ነው። የሚገርምህ እና አንድ ድምጽ የሚለውን ብዙ አመት ፕሮግራም ሲሰራ የሆነ ነገር ጠብ እንደሚያደርግ የገባኝ እውነቱን ለመናገር በአንድ ድምጽ ነው። ስለ አካል ጉዳተኞች ብዙ ሐሳቦችን ተለዋውጠንበታል፣ ብዙ ቁም ነገር ተለዋውጠንበታል። ለኔም በጣም የሚገርም ኤክስፒሪየንስ ነበረ። ኦፊሻል ስላልሆነ ከሌላ አልችልም። በጣም ትልቅ ፒክ ቦታ ላይ ያሉ ትልቅ ባለስልጣን የኛም ፕሮግራም ስለነበራቸው እንጂ ብለው በጣም አስታውሰው 2-3 ሴግመንት ሁሉ ነግረውኝ ስለ አንድ በእውነት ነው ማለት አንደኛ፣ ሁለተኛ አንድ አሁን እኛው ጋር ሬዲዮ ፕሮግራም ውስጥ የሚሳተፍ እኛ ሬዲዮ ፕሮግራም ላይ ሳይሆን የራሱ ሌላ ፕሮግራም ያለው ልጅ በቅርብ አይነ ስውር ሆኖ ከዛ ቤቱ የኛም ፕሮግራም በመስማቱ ምክንያት ብቻ እኔ መስራት ለካ እችላለሁ ብሎ ከዛ ጊዜ በኋላ ከቤቱ እንደወጣ ኢቭን ወደ ሬዲዮ የመጣው ኢንትረስቱኛ ሆነን እንደሆነ የነገረኝ ልጅ በደንብ አውቃለሁ። እናንተ በኢትዮ ኤፍኤም የምትሰራ እንዲሁ አንድ ልጅ ሻሸመኔ ኤፍኤም ነበር የምትሰራውና ያን አንድ ድምጽ በመላው ሀገሪቱ ይደመጣል ተባለና በኋላ ሻሸመኔው ተቋረጠ። እነዚህ የቆረጡ አዲስ አበባና አካባቢዎች አሁን የተወሰኑ ዜናዎቹን ብቻ ሊንክ ማድረግ ጀመረ እና ደውላ እንደገና እንዲቀጥል ለምን አትነግሯቸውም ስትለኝ አስታውሳለሁ። አሁን እሷም ትልቅ ደረጃ ላይ ነው ያለችው እና ልክ ነው። ብዙ አድማጮች ነበሩት አንድ ድምጽ። እንደኛም ግን እኮ በጣም ነው የምንፈገው። አይ እውነት ነው ግን አይመስልም።
እውነት አይ እኔ አሁን ሳስበው እኔ ያስገርመኛል የኛም ልፋት በጣም ማለት ነው። ለመጀመሪያ ጊዜ ይሄ እንግዲህ የስኮል ወርልድ ፎረም እውቅናውም የመጣው አንዱ በስራ እድል ፈጠራ ነውና ማንን ነው የቀጠርከው ለመጀመሪያ ጊዜ? በቅጥር ነው አብሮ መስራት። በቅጥር ደሞዝ ከፍየውማ ማንን ነው? እኔ ራሴ ባስብ ግራ ገብቶኝ እኮ ነው። ማንን ነው አንተ? እኔ አላስታውስም። ብስራት ለመጀመሪያ ጊዜ ቀጠረው ሰው አይታወቅም። ምክንያቱም ለምሳሌ ሞያ ያለበን ሞያ የትራንስፖርት ክፍያ የተከፈለው መስራት ከጀመረ ከ5 ዓመት በኋላ ነው። ስለዚህ ችግር ነው። ግን እሱ ደግሞ አይቆጠርም። ለምን ከዛ በኋላ ዝም ብሎ ጸሐፊዎች ምናምን እናመጣ ነው ይመጣሉ ይወጣሉ። እንደዛ እንጂ ግን የመጀመሪያ ሰው ከተገኘ አላስታውስም። ይገርማል በጣም። ግን ብዙ ሰዎች አልፈዋል እኮ ብስራት ፕሮሞሽን ውስጥ በኮንትራትም በቮለንተርም በቮለንተርም በጣም በተለይ ድራማዎቹ የሚገርሙ ነበሩ አይደለም? ትልቅ ተዋንያን ተሳትፎባቸው በእውነት ባይሉ። በነገራችን ላይ እዛ ጊዜ ምንም ስፖንሰር ሳይኖረ እኔ ከየት እንደማመጣው ከማላውቀው ብር ላይ እየከፈልን ነው። ድራማ በነፃ ይሰራልን የለ ሁሉም በስታንዳርዳቸው በጊዜው አስከፍለው ነው። ግን የሚከፈለው ብር በስፖንሰር አልነበረም ማመጣውን ያስታውሳል። በቃ ከሌላ ነገር ላይ ከምናገኘው ብር ላይ ይገርማል። በጣም ስታንዳርዱን ለመጠበቅ የምንችለውን በሙሉ ትጋቱ እንሞክር ነበር። በጣም አሁን ስፖንሰር ኖሮን ምናምን እንደውም እነሱን ባለመስራታችን ይገርማል በጣም እውነት። ግን አሁን ከ97.1 ፎርማት ጋር እየተነጋገርን ነው። እውነት ያ ሰዓት ለድራማ ባይሆን የሚል ሐሳብ ስላለ ነው እንጂ 30 ደቂቃ ድራማ ኦሬዲ ለመጀመር ከትልቅ ደራሲ ጋር ከዚህ በፊት ተነጋገር ነበር ከኃይሉ ጸጋዬ ጋር። እንደዛ ሐሳብ ነበር። እባክህ በጣም ይበረታታል በእውነት እንጂ በዛ ዘመን ተሰርቶ በጣም ነው እኔ የማስታውሳቸው እነዛን ድራማዎችና ጥሩ ድራማዎች ነበሩ። እንደ የተለየ ትዝ የሚልህ ገጠመኝ አለ ከመድረክ መሪነት ጋር? አይነ ስውር ሆኖ መድረክ መምራት ምን አይነት እንደሆነም ልትነግረኝ ትችላለህ? ምክንያቱም ኦዲየንስን መቆጣጠር ያስፈልጋል። ማን እንዳለ ምን አይነት ኦዲየንስ እንዳለ ማየት ያስፈልጋል ብዬ አስባለሁ። አይነ ስውር ሆኖ መድረክ መምራት እንዴት ነው? ማየት ሳይሆን ማወቅ ነው የሚያስፈልገው። ማወቅ ነው። እሺ ቀድመህ መረጃ ኦዲየንስን ማወቅ ነው። ምክንያቱም ምንድነው ማየት ከለር አይደለም የምታየው። እሺ ግን ቫይቡንስ ማየት አያስፈልግም? አያስፈልግም። አዳራሹ ሰው ሲገባም ታውቀዋለህ፣ ሁኔታውንም ታውቀዋለህ። የፕሮግራሙን ቫይብ ነው ማወቅ ያለባት። እኔ በመድረክ አያያዛቸው እጅግ በጣም ከምወዳቸው ሰዎች መካከል ከመዝናኛው ዘርፍ በኔ ዘመን ነው ማለት ጥላሁን እልፍነህ ነው። በመድረክ ፕሮቶኮል በጣም የምወደው ደበበ እሸቱ ነበር። አሁን እኮ አንዳንድ የምታያቸው መድረኮች ክቡር ተብለው ከስማቸው ፊት ሊጠራ የሚገባ ሌሎች ነገሮች እያሉ በቀጥታ ስማቸውን የሚጠሩ ተለመደ። የክብር እንግዳ ሆኖ ተስፋዬ ካሳን ነው እባክዎ የክብር እንግዳው አንዴ መተው እንዲቀልዱ በአክብሮት እንጠይቃለን ምናምን የሚሉ እሱ በጣም መድረክ መምራት ራሱን የቻለ ስርዓት ይፈልጋል። እና እኔ ግን ያው ስርዓቱን ትምህርት ቤት አይደለም እየተማርኩት የመጣው በሂደት በሁኔታዎች እኔ በ30 ብር መድረክ መርጬ አሁን ከ30 ብር እስከ 300 መድረክ 300 ሺህ ብር ድረስ ይመራል። እንዴ በከዛ ምን ልፈልጌ ነው ጊዜው ሁኔታው ነው ያደረገው። አንዴ ብቻ የት ነው እናት አሁን ተገንድሶ ዘውዱ መጥቶ ጊታሪስቱ እንደዚህ በእጁ አንጠልጥሎ አውጣ ስቴጁ ነው እንደዚህ እየሄድኩ ያለው አሲስታንቴ ሴት ነች ያመለጥኳት እና ግን እኔም ከላይ በጣም እየታገልኩ ስለነበር ዘውዱ ሮጦ መጥቶ ያወጣኝ አስታውሳለሁ። ለዲሜ ጀራት በጣም ከባድ እኮ። እሺ መልእክት አለ አሁን? እሺ ሰላም እንዴት ናችሁ? ባያ እንዴት ነህ? ሰላም ነው። ስለጋብዝከኝ በጣም አመሰግናለሁ። እንግዲህ በዘንድሮ በ2026 የስኮል ወርልድ ፎረም በተካሄደው ኤፕሪል ወር ላይ በተካሄደው ሁነት ላይ በሚሲንግ ቢሊየንስ ኢኒሺየቲቭ የተባለ ተቋም ባለቤት የሆነውን ገድለሚካኤል አበበን ጋብዞ ነበር። እሱም በቦታው ላይ በመገኘት በስራ ፈጠራና በራስን በመቻል በተለይ ደግሞ አካል ጉዳተኞች ራሳቸውን ችለው ሲወጡ ያለው ሁኔታ አለና ያን በማድረግ ነበረ ኢትዮጵያን ወክሎ እዛ እንግሊዝ ሀገር ኦክስፎርድ እንዲገኝ የተደረገውና እዛም በመገኘቱ የሽልማቱ ተቋዳሽ በመሆኑ በጣም ደስተኛ ነኝ። በዚህ በስራ ፈጠራ ውድድር ላይ እንግዲህ ተወዳድረህ እድሉን ስላገኘ ስላሸነፍ እውቅና ስለተሰጠ ሀገራችን ኢትዮጵያን ወክለ አንቱታን ስላተረፍክ በጣም ኩራት ተሰምቶኛል። እንደ ሚስት የልጆች አባት በጣም ደስ ብሎኛል። እኔም ልጆችህን በጣም ደስተኞች ነን። ማሬ ከዚህ በላይ ይገባሃል። አንተ በጣም ጠንካራ ሰው ነህ፣ አስተዋይ ነህ። እኔም ልጆችህም እንግዲህ እናሜንን ጨምሮ ማለት ነው በጣም ነው የምንወድህ። ረጅም እድሜና ጤና ይስጥልን።
እስከዳር ይኩን አምላክ ይሰማለው። ወይዘሮ እስከዳር የገድለ ሚካኤል ባለቤት ነች። አይደል? ተባብለን አናውቅም እንደዚህ